አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በሮሚያ ሀገር በአንዲት ሌሊትና በአንዲት ሰዓት 100 ጠቢባን ያዩትን ህልም የተረጎመች የኤፌሶን ጠቢባን አለቃ የህርቃሎስ ልጅ የሳቤላ የጥበቧን መጽሐፍ ዶክተር መጋቢ ሐዲስ ሮዳስ ታደሰ ከተረጎሙት መጽሐፍ ላይ እንናገራለን። የእስራኤል ልጆች ከግብጽ ከወጡ በኋላ በታወቀ በተገለጠ ዘመን ወደ ገዳም ከወጡ በኋላ ወደ ዮናናውያን፣ ከነናውያን፣ ጌርጌሳውያን መንግስት ገቡ። የተሰወሩ ምስጢርን እግዚአብሔር ለእነርሱ ገልጦላቸዋልና በእነርሱ ዘንድ ነቢያትና መምህራን ሆኑ። ከእነርሱ ዘንድ የሹትን ሁሉ ነገሯቸው። ጣዖት በማምለክ ኃጢአት በእነርሱ ዘንድ በበዛች ጊዜ ለተቀረጸ ጣዖት ሰገዱ። ሕፃኖቻቸውን ሴቶች ልጆቻቸውን አረዱ፣ ለአጋንንትም ሰገዱ። ስለዚህ ነገር እግዚአብሔር ከእነርሱ ዘንድ ሀብተ መንግስትን ሻረ፣ ከእነሱም ዘንድ ሀብተ ትንቢትንም ነሳ፣ ለሌላውም ተተወ ወይም ተሰጠ። ነቢያት ከእነርሱ ቀድመዋቸው የነበሩ ለሆኑ ለሌሎች እንደነገሯቸው ወደ ጠንቋዮችና ማርተኞች እንዲያልሙላቸው ወደ እነርሱም መሄድ በወደዱ ጊዜ እንደ እነርሱ ለእነርሱ ማድረግ አልቻሉም። የማረካቸው አንጢያኮስ ወደ ታላቋ ሀገር ሮም እስኪያደርሳቸው ጊዜ ድረስ እግዚአብሔር በሮም አውራጃዎች ውስጥ ሁሉ በተናቸው። ይኸውም ቀውስጦስ በተባለ በመጋቢት ወር እስክንድሮስ በነገሰ ዘመን ህልሞችን ወይም ራእዮችን በማየታቸው ሆነ። ይኸውም 100 ጠቢባን ሰዎች በአንዲት ሌሊት አንዲት ህልምን አዩ። ያዩት የህልም ዜናዋ ወይም ወሬዋ ወደ ሮሙ ንጉስ ወደ እስክንድሮስ ዘንድ ተሰማ። ጠቢባንም ያዩትን ለእስክንድሮስ ነገሩት። እስክንድሮስም ይህንን ራእይ ማን ይገልጥልናል አለ። እነርሱም ትርጓሜውን ታስረዳን ታሳውቀን ዘንድ የህርቃል ልጅ ወደ ሆነችው ወደ ሳቤላ ላክ አሉት። ንጉሱም የጠቢባንን ነገራቸውን ሰምቶ የኤፌሶን ጠቢባን አለቃ የህርቃል ሴት ልጅ ወደ ሆነችው ወደ ሳቤላ ላከባት። እርሷም ልጆችንና ጎልማሶችን በዘመን አዝማን በዓለም ውስጥ ሁሉ የሚሆነውን ታስተምር ነበረም። እግዚአብሔር በአሕዛብ ሁሉ ላይ ትንቢትን እስከ መናገር ደርሳ ለዚች ሴት ብዙ ሀብትን ሰጣት። በሰማይ ያሉ የፀሐይና የጨረቃ ሚስጥር ገለጠላት። ከጥበቧ ብዛት የተነሳ መላ ዘመኗ ረጅም ነበረ። መላ ዘመኗ 92 ዓመት ሆነ። ስሟ ሶማል የምትባል እህት ነበረቻት። የምታውቀውንና የምታየውን ሁሉ ለእህቷ ገለጠችላት። በሮሙ ንጉስ በመቄዶናዊው በእስክንድሮስ ቄሳር ዘመን 100 ጠቢባን ሰዎች በአንዲት ሌሊት በአንዲት ሰዓት አንዲት ህልምን አለሙ። በነጋ ጊዜ አንደኛው ለሌላኛው ህልምን እንዳዩ ተናገሩ። እርስ በርሳቸውም ደነገጡ። ህልማቸውን የሚተረጉምላቸው አጥተዋልና ሰውነታቸው አዘነች። እርስ በርሳቸውም ጌታችን ህልምን ገለጠልን አሉ። ዳግመኛም እርስ በርሳቸው ህልማችን ምንድን ነው? ትርጓሜውስ ምን ይሆናል አሉ። የሮም ጠቢባን ሳቤላ የተባለችው ይህች ሴትን ይጠይቋት ዘንድ ወደ እነርሱም በመጣች ጊዜ ህልማቸውን ትተረጉምላቸው ዘንድ መልእክተኛ ላኩ። መልእክተኞችም ወደ እርሷ ደርሰው የንጉስን መልእክት ነገሯት። ከዚያም ፈጥና ተነስታ ከመልእክተኞች ጋር መጣች። በደረሰችም ጊዜ የሀገሩ ሰዎች ዜናዋን ሰምተው ታላላቆቹም ታናናሾቹም ተቀበሏት፣ በፍጹም ደስታ ማስገቧት። እኛ 100 ጠቢባን ሰዎችንም አመጧቸውና ያለሙትን ለእርሷ ነገሯት። እርሷም እስከ ጠዋት ድረስ ሂዱ፣ በነጋታው ተሰብስባችሁ በሰው ሁሉ ፊት ተናገሩ፣ ይህንን ትርጓሜ ልብ ያስደርገን ዘንድ የአማልክትን አምላክ እንለምነው አለቻቸው። እነርሱም እንለምነዋለን እንዳለቻቸው ሄደው ወደ የቤታቸው ገቡ። በነጋታው ተሰባሰቡ። እርሷም በእነርሱ ላይ ምርቃትን መረቃቸው። በዚህ ዓለም የሚደረገውን ድንቆች እንድነግራችሁ የሮሚያ ሰዎች ኑና እስኪ ያለማችሁትን ንገሩኝ አለቻቸው። 9 ፀሐይን በሰማይ አየን። የመጀመሪያዋ ፀሐይ በዓለም ሁሉ ብርሃኗ ብዙ ነው። ሁለተኛዋ ፀሐይ እንደ መጀመሪያዋ ትመስላለች፣ እንደ እርሷ ግን አይደለችም። ሶስተኛዋ ፀሐይ ጉም አለባት። አራተኛዋ ፀሐይ ጨለማ አለባት፣ በውስጧም ካራ አለ። አምስተኛዋ ፀሐይ ብርሃን አላት፣ ብርሃኗ ግን ብሩህ አይደለም። ስድስተኛዋ ፀሐይ በደም ተዥጎርጉራለች፣ በውስጧም ካራ እንደ ጊንጦች ከበዋታል። በውስጧም ፈላጻ አለ፣ ታላቅ ብርሃን ይከባታል። ሰባተኛዋ ፀሐይ ትታያለችም ትጠፋለችም፣ በእርሷም የደም የጊንጦች የጉም ቀለም ነበረባት። ስምንተኛዋ ፀሐይ ብርሃኗ የጎደለ ነው፣ ብዙ ጊንጦችም አሏት፣ በእርሷም
ደም በውስጧም ካር አለ፣ መርዝም ከቧታል። ዘጠነኛዋ ፀሐይ ብዙ ደም ከቧታል፣ ብርሃኗ የጎደለ ነው፣ በእርሷም ፈላጽ አለባት አሉ። ሳቤላ ይህንን ህልማቸውን ከሰማች በኋላ ያያችሁት ይህ ሁሉ ፀሐይ በዓለም ሁሉ የሚሆነው 9 ዘመን ነው። በልዑላን ኪሩቤል ላይ ተቀምጦ ሁሉን የሚያይ እርሱ ግን የማይታይ እግዚአብሔር ገለጠላችሁ። በዘመን አዝማን ሁሉ የሚሆነውን እርሱ ለእናንተ ገለጠላችሁ። በመጀመሪያ ዘመን ሰዎች ትሑታንና መልካም ነገርን የሚወዱ ይሆናሉ፣ እርስ በርሳቸውም ይፋቀራሉ። በእነርሱም ዘንድ ማዳላት፣ አመፃ፣ ንፍገት የለም። ይመሰርታሉ፣ ያንጻሉ፣ ሕያዋን ሳሉም መቃብራቸውን ያበጃሉ እንጂ እንደሚሞቱ ያውቃሉ። አንዱ በሚሞት ጊዜም ሁሉም ይቀብሩታል። በሁለተኛው ዘመን ያሉት ህዝቦች እንደነርሱ ይሆናሉ፣ በመራራትም ይመስሏቸዋል፣ ምጽዋትንም ይወዳሉ፣ መጀመሪያ ከነበሩት ግን ያንሳሉ። በሶስተኛው ዘመን ሽሙጥን፣ ትዕቢትንም ያስቀድማሉ፣ እግዚአብሔርን የጠላውን ይወዳሉ፣ እነርሱም ሃይማኖታቸው የጎደለ ነው። በአራተኛው ዘመን ክፉዎችና ደም ማፍሰስን የሚወዱ ናቸው። በአምስተኛው ዘመን ያሉ መግደልን፣ ደም ማፍሰስን ይወዳሉ፣ በእነርሱ ዘንድ ብዙ ጭካኔ አለ። በስድስተኛው ዘመን በአርያም የሚያድር ልዑል ብርሃን በድንግል ማኅፀን ያድራል። በይሁዳ ሀገር ድንግል ትጸንሳለች፣ ትወልዳለች። በልደቱም በሰማይና በምድር ደስታ ይሆናል። የጥበብ ሰዎች ከምስራቅ እጅ መንሻን ያመጣሉ። አይሁድም በእርሱ ላይ ተነስተው ይሰቅሉታል፣ እጆቹንና እግሮቹን ይቸነክሩታል፣ በመቃብርም ይቀብሩታል። በሶስተኛው ቀን ይነሳል። ከድንግል ማኅፀን በሕቱም ድንግልና እንደወጣ ከመቃብርም ይወጣል። ከመቃብርም ከወጣ በኋላ የመቃብሩ ማኅተብ ይገኛል። በተዋህደው ሥጋ ይመላለሳል። ነቢይ የማያውቁ አሕዛብ በእርሱ ያምናሉ እንዳለ በእርሱም ያመኑትንም ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን ይሰጣቸዋል፣ ልጆቹና ወንድሞቹ ብሎም ይጠራቸዋል። በሰባተኛው ዘመን ንጉሥ ከብራንጥያ ይመጣል። ከቁስጥንጥንያም ሴት መታ ኢየሩሳሌም ይደርሳሉ። በእንጨት መስቀል ላይ ጌታ የተሰቀለ ስለሆነ ብዙዎች ሰዎች ወይም ኢአማንያን ይጠፋሉ፣ ብዙዎች አሕዛብ ይሰበሰባሉ። አጋንንትን የሚያመልኩ ብዙዎች ወደ እርሱ ይመልሷቸዋል። ከእርሱም ቀጥሎ ነፃ የወጣች ሀገር አብያተ ክርስቲያናትን የሚያፈርስ የሚገድል ንጉሥ ይመጣል። በዕፀ መስቀል የተሰቀለውን ጌታ የሚያመልኩትን በሰይፍ ይቀጣቸዋል። ብዙዎች በዚህ ንጉሥ ፊት ይዋረዳሉ፣ ብዙዎች ሰዎችን ይገድላል፣ ይሞታሉ። አብያተ ክርስቲያናት ይፈርሳሉ። ከእርሱ በኋላ በዕፀ መስቀል ላይ የተሰቀለውን ጌታ የሚያመልኩ ክርስቲያኖች ይበዛሉ። የስሙ ድምር የታወቀ ከደቡብ ሰው ይወጣል፣ ዓመት ይነግሳል። ከእርሱ ቀጥሎ እንደርሱ ያለ አንድ ይነግሳል። በስምንተኛው ዘመን ብዙ ችግርና ድንጋጤ ይሆናል። አብያተ ክርስቲያናት፣ ሀገሮች ሁሉ ይፈርሳሉ፣ የባህር ዳርቾች ይጠፋሉ። ከእርሱ በኋላ በኢያልቢሶር ምድር በሚኖሩት በባህር ውስጥ ያሉ ደሴቶች ላይ ሰዎች ላይ ድንጋጤ ይሆናል። ሰዎችም ይማረካሉ። በበራንጥያ ውስጥ ፍርሃትና ድንጋጤ ይሆናል። በሮምና አፍርንጊ መካከል መንገድ ይታጣል። በዚያ ዘመን በመንገድ ውስጥ ብዙ ጦርነት ይሆናል። ሶሪያም ትፈርሳለች። በምስራቅ ባለች ታላቅ ሀገር ንጉሥ ለ23 ዓመት በእርሷ ላይ ይነግሳል። አራተኛውን ግን አይፈጽምም። ደሙ በተከዜ ወይም ፈሳሽ ውሃ ይፈሳል። ያን ጊዜ መከራ በደሴቶችና በባህር ሁሉ ትመጣለች። ይህ ሁሉ ፍርሃት ለሮሜ አይደርሳትም። በእርሱም ዘመን ሶሪያ በደስታ ትኖራለች። ሞቱም ቅርብ ናት፣ ሀገሩም ትፈርሳለች። 2 ልጆችን ይተዋል። የአንዱ ስም ከደቡብ እንደመጣው ነው። ከእርሱ ወገን በሶሪያ ላይ ይሾማል። የባህር ዳርቻ ትጠፋለች። አብያተ ክርስቲያናት ይፈርሳሉ። ሰዎች ሁሉ በውሸትና በአመፃ ይኖራሉ። በዚያ ወራት ሎሌ ከፍ ይላል፣ ታላቅ ይዋረዳል። አገልጋይ ትከብራለች፣ እመቤት ትፈጫለች። አገልጋዮች ጌቶቻቸውን ይመስሏቸዋል። አባቶቻቸው እናቶቻቸው የማይታወቁ በሀገሩ ሁሉ ውስጥ ይሾማሉ። በዚያ ወራት ኃጢአትና አመፃ ትበዛለች፣ እውነትም ይጠፋል። መነኮሳትና ካህናት የሚበድሉ ይሆናሉ። በዚያ ወራት ኃጢአትና አመፃ ትበዛለች፣ እውነትም ይጠፋል። መነኮሳትና ካህናት የሚበድሉ ይሆናሉ፣ በኃጢአት ጎዳናም ይሄዳሉ። መብልንና መጠጥን ወዳጆች ናቸው። ሙታንን አይቀብሩም፣ ለጸሎትም አይነሱም። ስለተሰጣቻቸው ቃል በሕዝቡ ላይ ይታበያሉ። እነርሱም በስራቸው ያፍራሉ፣ ይፈረድባቸዋልም። ቃላቸውን ስሙ፣ እነርሱ እንደሚያደርጉት
ግን አትስሩ። መራራትና ሃይማኖት ከእነርሱ ራቀች። ከዚህ በኋላ አብያተ ክርስቲያናት ይፈርሳሉ፣ ሰውም ያልቃል። በውስጧ ከሚያድሩ ከመናኞች የተነሳ ገዳም ትሰቃያለች ብሎ ዳንኤል የተናገረው ቃል ይፈጸም ዘንድ ከሚያሽሟጥጡ በቀር በተራሮች ውስጥ የሚኖሩ የሉም። በአህጉር ውስጥ ያሉትም በእነርሱ ላይ ድንጋጤ ይበዛል። ይህ ሁሉ በስምንተኛው ዘመን ይሆናል። አባቶች ልጆቻቸውን ለኛ አይደላችሁም ይላሉ፣ ልጆችም አባቶቻቸውን ይክዳሉ። ሎሌዎችም በገዦቻቸው ላይ ተነስተው ይገድሏቸዋል፣ ሚስቶቻቸውንም ይወስዳሉ። የማይታወቅ ሀገርን ይገዛል። በምስራቅ ባለች ታላቅ ሀገር በእርሷ ላይ 3 ቀንና 3 ሌሊት ጦርነት ይነሳል። ከጥቂቶች ሰዎች በቀር በእርሷ የሚተርፍ ማንም የለም። ኢየሩሳሌም ትፈርሳለች። ጌታችን የተሰቀለባት ቦታ ከህዝቦቿ ማንም አይተርፍም። ይህ ሁሉ በስምንተኛው ዘመን ይሆናል። በዚያ ዘመን ካህናት፣ መነኮሳት፣ ቀሳውስት፣ አማኞች፣ የሙት ልጆች፣ ባላቸው የሞተባቸው ብቸኛ ሴቶችም ወደ እግዚአብሔር ይለምናሉ፣ ይጮሃሉ። ከኃጢአታቸው ብዛት የተነሳ ፊቱን ይመልስባቸዋል፣ ጸሎታቸውንም አይሰማም። በዚያ ዘመን ከመጀመሪያ እስከ ኋለኛው ክፋት ትበዛለች። በዚያ ዘመን ሰዎች ከምስራቅ ሌሎችም ከምዕራብ ይመጣሉ። በመንገድ ውስጥ ተገናኝተው እርስ በርሳቸው ይጠያየቃሉ። ወዴት መሄድ ትወዳላችሁ ይሏቸዋል። ወደ ምዕራብ መሄድ እንወዳለን ይላሉ። ወደ ምዕራብ አትሂዱ፣ ብዙ መከራ በዚያ ያለና ይሏቸዋል። እናንተስ ወዴት ትሄዳላችሁ ይሏቸዋል። ወደ ምስራቅ ይላሉ። ወደ ምስራቅ አትሂዱ፣ ብዙ መከራ አለና ይሏቸዋል። በዚያ ዘመን በወንዞች መካከል ያሉ ሀገሮች ይፈርሳሉ። ግብጽ እኩሌታዋ ይቃጠላል። በባህር ላይ ብዙ ሐዘን ይሆናል። በተከዜ ውስጥ ደም ይፈሳል። ንጉስ ከቤቱ ይወጣል፣ ወደ ቤቱ አይመለስም። የሞቱትን ሰዎች ንዑዳን ክቡራን ናችሁ እስኪሏቸው ድረስ ብዙ ችግርና ሐዘን ይሆናል። በዘጠነኛው ዘመን የአንበሳ ልጅ ከምስራቅ ይመጣል። በዚያ ዘመን በምድር ላይ የፈረሱ ሀገሮች ይታነጻሉ፣ ታቦት ትተከላለች። በዓለም ሁሉ በዘመኑ ጥጋብ ይሆናል። ሕያዋንም ወደ ሞቱት መቃብር እያለፉ በሐዘን ዘመን የሞታችሁ እናንተም በእኛ ዘንድ ዛሬ ያለውን ተድላ፣ ደስታ፣ ጥጋብ ታዩ ዘንድ ተነሱ ይሏቸዋል። የዚህም ሰው መንግስቱ 40 ዓመት ነው። በዚያ ዘመን ሰዎች ምጽዋት ለሚሰጡት ይፈልጋሉ። ሆኖም ግን ከእነርሱ የሚቀበል አያገኙም። የምድር ፍሬያት ይበዛሉ፣ የገዳም እንጨቶችን ፍሬያቸው ይበዛል፣ የባህር አሳዎችም ይበዛሉ። ምድር ከኃጢአት ትነጻለች። በገዳም ውስጥ ያሉ ባህታውያን ይበዛሉ። የፈረሱ ሀገሮች ይታነጻሉ። የዘመኑ ፍጻሜውም የፈረሱ ሀገሮች ይታነጻሉ። ከሱ ዘመን በኋላ በዘጠነኛው ዘመን ከዳን ወገን ሴት ትጸንሳለች። አለቆች ከልዕልና ወደ ትህትና ወርደው ከእነሱ ጋር ይመላለሳሉ። ከዚህ በኋላ ጎግና ማጎግ መጥተው ዓለምን ሁሉ ይገዛሉ። በዘመናቸው ከምስራቅ ከወጡ በኋላ ስሙ ሀለል ከተባለው ተራራ ውስጥ ከሴቲቱ ይወለዳል። እኔ አምላክ ነኝ እያለ ራሱን በእግዚአብሔር ይመስላል። በፀሐይ፣ በጨረቃ፣ በከዋክብት ከሚያደርገው ተአምርና ድንቅ ብዙዎች ይከተሉታል። ሙታንን ያነሳ ዘንድ ስልጣን ይሰጠዋል። ወንጀልና ክህደት በሰዎች ላይ ይበዛል። ራእየ ሳቢላ ከንጉስ ቴዎድሮስ መምጣት በኋላ ጎግ ማንጎግ ምድርን እንደሚወርሱ፣ ጎግ ማንጎግ ምድርን ከወረሱ በኋላ ሐሳ መሲሁ እንደሚመጣ፣ ከሐሳ መሲሁ ዘመን ሄኖክና ኤልያስ መጥተው በእሱ እንደሚሰውና በኋላ ግን ከ3 ቀንና ከ3 ሌሊት በኋላ ከሞቱበት ተነስተው እንደሚያርጉና ከዚያም የዓለም ፍጻሜ እንደሚሆን ይተርካል። እግዚአብሔር አምላክ ለኢትዮጵያ ትንሣኤ ያበቃን ዘንድ ተግተን እንጸልይ።